እስኪ
ባረካጅን አማን ያዋለ አማን ያሳድረን አማን ያሳድር አማን ያውልን የተዘራውን ዘር ያፍራባችሁ ብዙ የምታፈሩ 50 60 70 80 ፍሬ የምታፈሩ ያድርጋችሁ ለቤተሰቦቻችሁ ለሀገራችሁ ጠቃሚ ያድርጋችሁ ብላችሁ ሀገራችንን ሰላም ያድርግልን እናንተንም እግዚአብሔር ይባርክልን መምህራኖቻችንን እውቀት ይጨምርላችሁ ተባረኩ እናመሰግናቸዋለን ጸባያችሁ ያማረ ቤታችሁ ያማረ ነውና አላህ ያሳምረው ሁሉ ሀገራችንን ሰላም ያድርግልን አላህ ወሰለም ሞራል ያዘበት ከዚህ በላይ መረጃ የለም። ጎበዝ የለም መለየት ሞት አይደለም። ሞትን መለየት አያክለው። መለየቱ ሞትን አይመስልም። ተረጓሚያቸው ለየቅላው አንቺም እኔም ጅረት ሆነን ከራሳችን ምንጭ ፈልቀን በራሳችን ፈለግ ፈሰን አገር ምድሩን አዳርሰን ሄደን ወርደን ሞት በሚሉት ውቅያኖስ አንድ ስንሆን ተዋህደን ተገናኘን እንጂ መጨረስን ተለያየን። የለም መራቅ መለየት አይደለም። ሰው በሰዎች ይዞት ችግር መከራ ይዞት አገር ቀየውን ጥሎ ስልቻውን በጭንቅ አዝሎ ቅሉን ጨርቁን አንጠልጥሎ ብቻውን ሄደ ብለው ሰፈርተኛው ተጋጅሎ እርሱ በልቡ ሕንፃ በማይዘምነው በማይፈርሰው ከተጓዘ አምሮ ሰው አሁን ይሄ መለየት ነው? የለም መለየት ይህ አይደለም። ተረጓሚያቸው አንቀይረው ላንቺና ለእኔ ሌላ ነው። ከፊቴ ቁጭ ብለሽ ከፊትሽ ቁጭ ብዬ ክንድሽን ካንገቴ ጥለሽ ክንዴን ካንገትሽ ብዬ የምታወሪው ሳይገባኝ የማወራሽ ሳይገባሽ ለይስሙና ጥርስሽ ሲስቅ ቻው ቻው ሲለኝ ቀልብሽ ደህና ሁኚ ሲልሽ አይኔ መለየት ነው ይህ ነው ለኔ ይላል። አመሰግናለሁ። ምንጭ ወረቱ ስል ነው ቢላቅ እሺ ኑረት 14 እና ተይዟል 7 እሺ 7ኛ የቤቶ ጋዳ ልቦለድ መጽሐፍ ነበር። በጣም ይገርማል ጋይስ። የተማረ ሰው ያቀነ የሚያነብ ሰው ያቀነ በጣም አስገራሚ ነው። በጣም ይገርማል። እሺ ለማንኛውም የቤቶ ጋዳ ልቦለድ መጽሐፍ ደራሲ ማን ይባላል? አያውቀውም። እሺ እስካሁን ያገኘው ራውዳ እንዳገኝታለች የሁለቱ አጥቷል። እሺ ወደ ራውዳ ማለት 6 ወር የማይክሮ ክሬዲት ፈጣሪ ወይም ፈላስፋ ማን ይባላል? የማይክሮ ክሬዲት ፈጣሪ ወይም ፈላስፋ ማን ይባላል? ይሰውዬ ምድር ያው ሙሉ ሲያገኙት መሐመድ ይባላል። ያው መሰለኝ እሺ አስር የሰው ልጅ ልብ ዳሽ ሜትር ያክል ግፊት መርጨት ይችላል። የሰው ልጅ ልብ በዳሽ ሜትር ያክል ግፊት መርጨት ይችላል። ያው ጥያቄው ከበደ ምክንያቱም ሽልማቱ ከባድ ስለሆነ ማለት ነው። ይገርምኛል። እሺ 6 ተጠይቋል ማለት ነው። ኦኬ እሺ በሰውነታችን ውስጥ ስንት የቀይ ደም ሴል አለ? በሰውነታችን ውስጥ ስንት የቀይ ደም ሴል አለ? የቀይ
ቀይ ደምሲ ሁለት ብሏል። እንኳን ሁለት ነው እናቴ። ኧረ ወዲያው እንዳያቸው 25 ሚሊዮን እሺ ታያችሁ ማለት አንድ ጥያቄ ቀርቶናል። እሺ አራዳ ተገኝተሽ ሁለት ቁጥሮች የአንድ ሰው ሳይበላ ለስንት ቀን መቆየት ይችላል? አንድ ሰው አሁን ለምሳሌ በሳት ግን የጀመረ ትበያለሽ ይዛይ እንደዛ ላይ ስንት ቀን መቆየት ይችላል? 3 ቀን አለች አረጋዛ ባይል ቆየሽ የዘመቱ ለሽዋይ ለማንኛውም 20 ቀን ነው ተሳሰለች። እንግዲህ ያረደኛል ነው ሳይሱ ሳይጠጣሽ ሳይጠጣ ሁለት ቀን አለች ይመስላል ወይ 20 ቀን ያለው እንግዲህ ጎግል አያት ስንት ይሆናል? 12 ሳባችን በቀን ዳሽ ሊትር አየር በቀን ይስባል። ማለት መሰለኝ ያዘናችሁ አንተ ልጅ ጨርሳ ወጣይ ነው ማለት ነው። ስታይ ጤና ማለት ነው ጋር ተንኳት ታሪ ወጣ ጥያቄውን አውጥ ደግ ሌላስ ሰራ ለማንኛውም አታውቁ። እሺ ወጥ ስንት ነው? እሺ ይተገምሽ ሳባችን በቀን ዳሽ ሊትር አየር በቀን ይስባል። ገምሽ 2 ሚሊሊትር 2 ሚሊሊትር አየር ነው። 2 ሚሊሊትር አየር እሺ ለማንኛውም ግን አላገኘችውም። ሁለት እንዳትስ ግን 2 ሚሊዮን ሊትር ነው እንጂ 2 ሊትር አይደለም። ሳባችን አየር ማለት ሞለኪውሉ ያው ተው ወደ ዘገባ እሺ ወደ ጥያቄ ቁጥር 3 ደም በቀጥታ የሚያገኘው የሰውነታችን ክፍል ማን ይባላል? ደም በቀጥታ የሚያገኘው የሰውነታችን ክፍል ማን ይባላል? ግልጥ ብላ መሰለኝ ይሁንና ጫን ሰጣች። ስለዚህ ራጋ አንደኛው ተደራች ሲወቃቀች ባይወት የለው ተባረከ አንደኛ ወራጅ 3 አረጋች ሲገርማት ሙሰኛና ተስኪና ለማንኛውም ራጋ አንደኛ ስትወጣ ያው ሁለተኛና ሶስተኛ ወጣው እንደው ባላ ተረዳታችሁ ሁለቱም ማለት ነው። ወራጅ መልሷት ድሮ ወራጅ እንዴት ናችሁ? እንግዲህ ተስፋ ድርጅት የጋርመንት ተማሪዎች ነን እና አሁን ልንወጣ ነው። ሲኦሲ ልንፈተን ነውና ዛሬ ኦሪየንቴሽን ቀን ነበረንና ስለዚህ እንደምታዩት ሁላችንም ሰብሰብ ብለናል እና አሁን ሾፒንግ ወይም ደግሞ የምንሰፋበት ክላስ ነው ያለ ነው። ሌላ ክላስ አለ። እንግዲህ ቦታ ስንል ደግሞ ግቢውን እናሳያችኋለን። ዛሬ ጽዳት ቀን እንዲሁም የኦሪየንቴሽን ቀን ነውና ስለዚህ እዚህ እንገኛለን ማለት ነው። እንደምታዩት በጣም አሪፍ ካምፓኒ ነው። በጣም ጥሩ መምህራኖች አሉት እንደምታዩቸው ማለት ነው። አሪፍ የሆነ ከኋላ የምታዩቸው ተማሪዎች የሰሩት ስራዎች ናቸው። ጥልፍ ስራ ምናምን አለ፣ እጅ ስራ አለው፣ ሁሉም ስራ አለና ባህል ዘመናዊ ይሄንም የመሰለ ሾፒንግ ነው ያሉት። ማሽኑ ሙሉ ነው። በጣም ቆንጆ አሪፍ የሚባል ነው እንደ ድርጅቱ ማለት ነው። እዚህ ቦታ ላይ መታችሁ ብትማሩ እድሉ ከደረሳችሁ ማለት ነው። እኛ እንግዲህ በአካባቢያችን ሰብሰብ ብለን በእንትን የመጣ ነው በቀበሌ ማለት ነው እና የእሱን ቻንስ ካገኛችሁት ብትመጡ ብትማሩ እዚህ ሙያው በጣም ቆንጆ ነው። አሪፍ የሚባል ሙያ ይዛችሁ ብትወጣላችሁ ሰለቸን ደከመን የማይሉ መምህራኖች ናቸው ያሉት ማለት ነው እዚህ ቦታ ላይ እና በጣም ብዙ ሙያ አግኝተንበታል ማለት እንችላለን። እኛ እንደ ተማሪ ከዜሮ ተመተን እንግዲህ ብዙ ነገሮች እንደምታያቸው ማለት ነው። በጣም ጎበዝ ጀንትል የሆኑ ተማሪዎችም አሉት። አሪፍ ማለት ነው። እንግዲህ ሲኦሲ ሁላችንም የምናልፍ ያድርግልን።
ተዘጋጅተናል ብለናል። እንግዲህ የሚመጣው አልታወቀም፣ ሐሙስ ነው ተብሏል። እንግዲህ ዛሬ ኦሪየንቴሽን ቀን ነው። አሁን የሚመጣው የፈተናውን ሰዓት እንግዲህ እናያለን ማለት ነው። ባይ ባይ። ምን ይሆን ነበር? እስኪ ወራ Vamos lá, vamos lá,